ቴብል ክሬት ልናደርግ መጀመሪያውን ቴብል እንልና በቀላሉ ይሄን የመሰለ ቴብል ሰራን ማለት አይዲ ያለ እኔም አለ ክሬት። በዚህ ቪዲዮ በኋላ ቴብል መስራት በጣም ሰላም ውድ የኮዲቱ ቻናል ተከታታዮች እንዴት ናችሁ? ዛሬ በዚህ ቪዲዮ አድርገን ቴብል መስራት እንችላለን የሚለውን በቀላሉ አሳያችሁ። how to create ቴብል። በዚህ ቪዲዮ በኋላ ቴብል መስራት በጣም ቪዲዮውን እስከ መጨረሻው ተከታተሉት። ወደ ኤችቲኤምኤል ገጻችንን እንሄድና ከዚህ ጋር መጻፍ እንጀምራለን ማለት ነው። አሁን አሪፍ የሆነ ቴብል ክሬት እናድርጋ። ዲቭ የሚለውን ታግ እንጠቀም። ዲቭ ብለን ክላስ ኮንቴነር ልበል እቷን ጨምርና ቴብል እዛ አሁን በዚሁ በዲቭ ውስጥ አንድ ፓራግራፍ እስኪ እንጻፍና ዲስክሪፕሽን ያለው ፓራግራፍ ዲስክሪፕሽን ሞደርን ቴብልስ ሮው ኤንድ ኮለመን። እዚህ በተጨማሪ አሁን ዲቭ ውስጥ ቴብሉን በዲቭ ስለሚጠቃለል ማለት አሁን ቴብል ክሬት ልናደርግ መጀመሪያውን ቴብል እንልና ቴብል ላስ ኔሙን ዳርክ ቴብል በኋላ ምን ሚል ታግ እንጠቀማለን? ቴብል ሄደር ሄድ እንልና እንዘጋለን። ቴብል ሄድ ማለት ከላይ ለምሳሌ ኔም ግሬድ ምናምን የምንላቸው የምናስገባቸው አሉ እነሱ ከላይ ላይ እንዲቀመጡልን እናደርጋለን ማለት ቴብል ሮው ማለት በውስጥ ያሉት ነገሮች ናቸው። አሁን ቲኤች እንጠቀምና አይዲ ተመሳሳይ ስለሆነ አሁንም ቲኤች ኔም ቲኤች ግሬድ ቲኤች ራንክ ቲኤች ይርስ በቴብል ሮው እና በቴብል ሄድ ያልቃል። ከዛ በተጨማሪ አሁን የምናደርገው ቴብል ቦዲ በውስጡ የሚይዛቸው ነገሮችን የምንጽፍበት ማለት ቴብል ቦዲ እንልና ከዛ በኋላ ቲአር ዝርዝሮችን የምናስቀምጥበት ስለሆነ ማለት ነው። ቲአር እዛ ቲዲ እንጠቀማለን። የመጀመሪያው አይዲ ስለሆነ ዋን እንጠቀም። አሁንም ቲዲ እንልና ሀይሌ ልበለው የመጀመሪያውን ስም ቲዲ ኮምፒውተር ሳይንስ የተማረውን ትምህርት ማለት ነው። አሁን ቲዲ ልና ያመጣው ውጤት ወይም ራንኩ ኤ ነው። ቲዲ 2023 ሌላ ተጨማሪ ቲአር እንልና በቴብል ቦዲ ውስጥ የሚጠቃለሉ ስለሆኑ ቲአር ከዛ ቲዲ የሁለተኛውን ስም ደግሞ ዳንኤል ልበለው ቲዲ ኢንፎርሜሽን በዚህ ጋር መጀመሪያው ላይ አንድ ያስፈልገናል። ቲዲ ብዬ 2 ቁጥር ነው። እዚህ ጋር ቲዲ ማለት ዲቴል ስለሆነ ራንኩ ደግሞ ቢ ፕላስ ቢሆን ቲዲ መቼ ነው ያመጣ 2024 እናድርገው 2024 ጨረስን። አሁንም ሌላ ቲአር ማለት ቴብል ሮው ስለሆነ ቲአር ሌላን ከፍትና በቴብል ሶስተኛው ቁጥር የሆነ ማህሌት ድበራ ቲዲ የተማረችው ትምህርት ደግሞ ሶፍትዌር ኢንጂነሪንግ ቲዲ ኤ ፕላስ ቲዲ እንልና 2022 አሁን ቲአር ጨረስናል ማለት ነው። አሁን ሌላ አንድ ደግሞ ክሬት እናደርጋለን። 5 ክሬት ካደረግነን በቂያችን ስለሆነ ማለት ቲዲ ገብረመድህን ልበሉስ ቲዲ ዳታ ሳይንስ ቲዲ ኤ ነው። ቲዲ እንበልና በ2025 ቴብል ሮው እናድርግና 5 እናድርጋቸው። ቴብል ሮው ቴብል ዲቴልም ቋሚ ስለሆነ በቴብል ሮው ነው በቴብል ዲቴል ውስጥ በዚህ ነው የምናስቀምጣቸው። ዮሐንስ ልበልና ላስቀምጥ ዮሐንስ ቲዲ ሳይበር ሴኩሪቲ ቲዲ ነው። ቲዲ እና 2025 ይሄ የኤችቲኤምኤል እንትን ጨረስን ማለት ነው። እንደዚህ ያስቀምጥልናል። ግን ከዚህ ላይ መስመር ማድረግ ይጠበቅብናል። መስመር በደንብ መኖር አለበት። ባክግራውንዱ በደንብ ማማር አለበት። ስለዚህ ወደ ሲኤስኤስ እንሄድና እናሳምረዋለን ማለት ነው። በፊቱ በሰራሁት ቪዲዮ ላይ ሲኤስኤስ አደራረግ ስንት አይነቶች እንደሆኑ እንዴት እንደምናደርግ አሳይቻለሁ። እሱን ቪዲዮ በደንብ ተከታተሉት። ኤክስተርናል ሲኤስኤስ አደራረግ እንሄድና እችን እንጠቀምና ማለት ዘሆል ስለሆነ ማርጂኑ 0 ይሆነ። ፓዲንጉን በተመሳሳይ 0 ፓዲንግ 0 ቦክስ ሳይዚንግ ቦርደር ቦክስ ላድርገው። ፎንት ፋሚሊ የጽሁፉ አይነት ማለት ነው። ሳንስ ሰሪፍ ታሆማ በቬርዳና እነዚህ የፎንት ፋሚሊ አይነቶች ናቸው። ቦዲ እንልና ባክግራውንድ ሊኒየር ግራዲየንት 135 ዲግሪ ብላክ ከለሩ ዋይት ዩኒት የጽሁፉ ከለር ማለት ሚኒመም ሄቱ 100 ፒኤች ላድርገው። ዲስፕሌይ ፍሌክስ ላይ ማለት የሚታይበት ማለት ፍሌክስ ዳይሬክሽን አላይን አይተም ሴንተር ዲስፕሌይ ኮንተንት ሴንተር ፓዲንግ ሃይፒክስ እስከዚህ ከደረሳችሁ ቪዲዮን እንደወደዳችሁት
አሁን ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉ። ይህ ኤች1 እንልና ይህን ጨረሰን። ኮዲ ላይ አሁን ኤች1 ላይ ያለውን እናሳምራለን ማለት ነው። ቴክስት አላይን ሴንተር፣ ቴክስቱ ሴንተር ይሁንልኝ። ማርጂን ቦቱ 30 ፒክስል። ከለር ይህን ኤፍ ላድርገው። ኤፍ ማለት ዋይት ስለሆነ። ፎንት ሳይዝ ቱ አሬ ነው። ቴክስት ሻዶ 2 ፒክስል 5 ፒክስል። ከለሩ ደግሞ RGBA ማለት አር ማለት ሪድ ነው። ሪድ ማለት 0 ይሁንልኝ። ከዛ ግሪኑ 0 ብሉም 0.5 ዶት እንጠቀምና ዲስክሪፕሽን ቅድም የተጠቀምነው የፓራግራፉ ማለት ነው። ቴክስት አላይን ሴንተር ማርጂን ቦቱ 30 ፒክስል። ላይን ሀይት 1.6 እናድርገው። ከለር ሲሲ እንጠቀም። ዶት እንጠቀምና ክላስ ማለት ነው በዶት ቅድም ኮንቲነር ብለናል። ከፍትና ማክሲመም ዊድዙ 800 ፒክስል አድርገው። ዊድዝ 100%። ባክግራውንድ ከለር RGB 0 ከዛ አራተኛው ደግሞ 0.7 ላድርገው። ኦርደር አድሬሱ ደግሞ 15 ፒክስል። ፓዲንግ 30። ቦክስ ሻዶ 0.10 ፒክስል 30 ፒክስል። ከለር RGBA 0 ላድርገው። ግሪኑም በተመሳሳይ 0 ይሁንልኝ። ብሉም 0 አልፋው ደግሞ 0.5። ኦርደሩ 1 ፒክስል ሶሊድ ይሁንልኝ። እዚህ ጋር ነው ትልቁ ነገር ቦርደሩ። ትልቁ የሚይዘው ቦርደር ስለሆነ 1 ፒክስል ይሰመራል። አሁን ሶሊድ። ከለሩ ደግሞ ይህንን እንጠቀም። አሁን ወደ ቴብላችን እንሄዳለን ማለት ነው። እዚህ ጋር ቴብል እንልና ቴብል TR እና TD ላይ እናደርጋቸዋለን። ቦርደር ስንት ይሆንልኝ? 3 ፒክስል ሶሊድ። ቦርደር ኮላፕስ እንበል። TH1 ደግሞ ራሱ አንተታና ቦርደር ይሄን በተመሳሳይ 3 ፒክስል ላድርገው። 3 ፒክስል ሶሊድ። አሁን ይሄ ሁለት ዳብል መስመር ለራሱ ነው የሆነ። በዚህ ጋር ምን እንጠቀማለን? ቴብሏን ለራሷን ብቻዋን ቦርደር ኮላፕስ እናድርጋታለን ማለት ቴብል እና ቦርደር ኮላፕስ ስንለው ይስተካከላል ማለት ነው። በጭሩ ልክ እንደዚህ አይዲ 1 2 3 4 5 የአሪፍ የሆነች በቀላሉ ይሄን የመሰለ ቴብል ሰራን ማለት ነው። አይዲ ያለ ኔም አለ ግሬድ አለ። አሁን እዚህ ጋር ከለሩን መቀየር እንችላለን። ቦርደር ከለር ብለን የሎ ይሆንልኝ። የሎ ስለሞድ የሎ ቦርደር ከለር የሎ እናድርጋቸው። የሎ አድርገናል። የሎ ይሆናል ማለት ነው። በጣም አሪፍ የሆነ ምርጥ የሆነ እንትን ሰራን። ይህ ቪዲዮ ሰዎች ይጠቅማል ብላችሁ ካሰባችሁ ይህን ቴብል እኔ በሰራሁት መንገድ እናንተ በሰሩትን ኮሜንት ስክሪንሾት አድርጋችሁ የሰራችሁትን ላኩልኝ። ሰላማችሁ ይብዛል።